ዕለት በመቀሌ ከፍተኛ የተባለ የታጣቂ ኃይሎች የተቃውሞ ሰልፍ ተካሂዷል። የመቀሌውን ተቃውሞ በዛሬው ዕለት የቀሰቀሰው የሁለት ዓመታት የትግራይ ጦርነት ከመፈንዳቱ በፊት ህወሓት የትግራይ መከላከያ ሰራዊት ወይም ቲዲኤፍ በሚል ያደራጀው ኃይል ነው። በዛሬው ዕለት ለተቃውሞ ሰልፍ የወጣው የመቀሌ ዙሪያ ጥበቃ ነው። ዋና ካምፑም ከመቀሌ ወጣ ብሎ በሚገኘው ኩዌሃ በተባለው ካምፕ ነው። ይህ ቤዝ የቀድሞ የሰሜን ዕዝ የነበረበት ነው። ይህ ሰራዊት አርሚ 22 በሚል የተደራጀ ነው። የኃይል አርሚ በሚል ንዑስ ክፍሎች የተደራጀ ሲሆን በርካታ የአርሚ ኃይሎችም አሉ። በፕሪቶሪያው ስምምነት መሰረት ይህ ኃይል በዲዲአር ፕሮግራም ትጥቅ ፈቶ ወደ ሰላማዊ ኑሮ መመለስ ቢገባውም ህወሓት እንደውም ተጨማሪ ወጣቶችን በማሰልጠን ሲያጠናክረው ከርሟል። የዚሁ ሰራዊት አባላት በደሞዝ የሚተዳደሩ ሲሆኑ በአሁኑ ሰዓትም ፈታኝ ነገር የተከሰተው ደሞዝ መክፈል ባለመቻሉ ነው። ከዚሁ ደሞዝ አለመከፈል ጋር በተያያዘ ቅሬታዎች ሲሰሙ አላደር ያለ ሲሆን ባለፈው ቅዳሜም ከመቀሌ በሚወጣ አንድ የመስመር አቅጣጫ ላይ መንገድ የመዝጋት እንቅስቃሴዎችም ነበሩ። በዛሬው ዕለት ነገሩ ተባብሶ በዛ ላይ ሰራዊቱ አባላት በመቀሌ ጎዳናዎች በመውጣት የተቃውሞ ሰልፎችን አካሂደዋል። ሰልፉ ሰላማዊና ድምፅን የማሰማት እንቅስቃሴም ነበር። ሆኖም ነገሮች በዚህ ከቀጠሉ በትግራይ አደገኛ ሁኔታዎች ሊከሰቱ የሚችሉ መሆኑን ስጋት አሳድሯል። ሰልፈኞቹ የሰራዊቱ አባላት ደሞዝ ይከፈልን፣ ጥቅማ ጥቅሞቻችን ይጠበቁ የሚሉ ተቃውሞችን አሰምተዋል። በዛሬው ዕለት በመቀሌ አደባባዮች እየተዘዋወረ ተቃውሞ ማሰማቱ የተነገረው አርሚ 22 የተባለ ወታደራዊ አደረጃጀት ነው። ከዚሁ የመቀሌው የሰራዊቱ ተቃውሞ ሰልፍ በኋላ ህወሓት መግለጫ አውጥቶም ታይቷል። ህወሓት የሰሞኑ መልእክት በሚል ያወጣው መግለጫ የብሔራዊ አንድነት ዘመቻ በሚል ለወራት በመላ ትግራይ የተካሄደውን የትግራይ ህዝብ አንድነት ለማስጠበቅ ወሳኝ ነው በማለትም አሞካሽቶታል። ይህ መሆኑ ግን ጠላቶቻችንን እንቅልፍ ነስቷቸዋል ሲልም አስታውቋል። የቀድሞ የትግራይ ክልል ፕሬዝዳንት አቶ ጌታቸው ረዳ ከዚህ ቀደም ከወራት በፊት በሰጡት አንድ ጋዜጣዊ መግለጫቸው ላይ ለሰራዊቱ የሚከፈለው ደሞዝ በክልሉ እድገት ላይ አሉታዊ ተጽዕኖን እያሳደረ መሆኑን የገለጹበት ሁኔታ እንደነበር የሚታወስ ነው። በተመሳሳይ መልኩ በቅርቡ ኤንቢሲ ኢትዮጵያ ከተባለ ቴሌቪዥን ጣቢያ ጋር ቆይታ ያደረጉት ጀነራል ጻድቃን ገብረትንሳኤም ተመሳሳይ ሀሳብ ያንጸባረቁበት ሁኔታ ታይቷል። እነዚሁ በዛሬው ዕለት በመቀሌ አደባባይ ሰልፍ የወጡት ታጣቂዎች ደሞዝና ጥቅማ ጥቅማችን ይከፈለን፣ ተጀምሮ የነበረው ትጥቅ የመፍታትና የመልሶ ማቋቋም ወይም ዲዲአር ለምን ቆመ ሲሉም ጠይቀዋል። የሰራዊቱ አባላት በፕሪቶሪያው ስምምነት መሰረት አስፈላጊ በሆነው ሂደት ውስጥ አልፈውና መቋቋሚያ ገንዘብን አግኝተው ወደ ማህበረሰቡ የመቀላቀል ፍላጎት ሲኖራቸው፣ በህወሓት በኩል ደግሞ ታጥቃችሁ መቀጠል አለባቸው የሚል አቋም እየታየ ነው። ህወሓት እንደውም ተጨማሪ ጦርን በማሰልጠን ሰራዊቱን የማጠናከር እንቅስቃሴዎችን እያሳየ ሲሆን ሆኖም ለሰራዊቱ የሚያስፈልገው ወጪ ንረት ደግሞ ሌላ ራስ ምታት ሆኖበታል። በመላ ትግራይ ከባድ ንቅናቄን በመፍጠር ህዝቡን በብሔራዊ አንድነት ጥላ ስር እያሰባሰብኩ ነው የሚለው ህወሓት ሆኖም በአሁኑ ሰዓት ከሰራዊቱ እየገጠመው ያለው ተቃውሞ የፖለቲካ ሂደቱ የተለየ መልክ እንዲይዝ እያደረገው ይገኛል። ህወሓት የዛሬው የተቃውሞ ሰልፍ መካሄዱን ተከትሎ ባወጣው መግለጫው የብሔራዊ አንድነት ዘመቻ መድረኮች የትግራይ ስትራቴጂያዊ አቅም በተለይም ወሳኙ ህዝብ ባሳተፈ መልኩ ሲተገበር ቆይቷል። በህዝባችን ላይ እየደረሰ ያለውን አደጋ በጥልቀት በመወያየት አንድነታቸውን ለማደፍረስ የሚደረጉትን ዘመቻዎች ለመታገልም የተወሰነበት መድረክ ነው። በእነዚህ መድረኮች የነበሩት ተሳትፎችና የተላለፉት ውሳኔዎች ለህዝባችን የበለጠ ቁርጠኝነት የፈጠሩ መሆናቸው የትግራይ ህዝብን ህልውና ለማረጋገጥ በጎን የማይመኙ አካላት እንቅልፍ ነስቷቸዋል ሲልም አስታውቋል። ህወሓት በዚሁ መግለጫው በአሁኑ ሰዓት በሶስት አካላት ላይ ዘመቻ ተከፍቷል ያለ ሲሆን አንደኛው የዘመቻው ኢላማ ያለው የትግራይን ህዝብ ሲሆን ቀጥሎም ራሱ መሆኑን በማመልከት ሌላኛውን ደግሞ የትግራይ ሰራዊት ነው ሲልም አስታውቋል። በዚህም የኢትዮጵያ ፌዴራል መንግስትንም ጭምር የወቀሰበት ሁኔታም ታይቷል። በትግራይ ህዝብና በመሪው ፓርቲ ህወሓት ላይ እንዲሁም የህልውናችን ቁንጮ በሆነ የትግራይ ሰራዊት ላይ ከፍተኛ የስም ማጥፋት ዘመቻ እየተካሄደ ነው ሲልም ህወሓት ወቅሷል።